ግምገማ አህነፍ ኢብኑ ቀይስ ተቀምጦ ሳለ ይቺ የቁርአን አያ ወይም አንቀጽ ውስጡ ተመላለሰች። ክብራችሁ በውስጡ ያለበትን መጽሐፍ ወደ እናንተ በርግጥ አወረድን አታውቁምን? ሱራ አንቢያ 10። አህነፍ እችን የቁርአን አንቀጽ አዲስ የሆነችበት በሚመስል መልኩ እስቲ ቁርአን አምጡልኝ፣ አላህ ስለኔ ምን እንዳለ ልወቅ፣ ማንነቴንም ልገምግም አለ። ከዚያም የዚህ አይነት ባህሪ ያላቸውን የሰዎች አይነት አገኘ። ከሌሊትም ጥቂትም ብቻ የተኙ ነበር። በሌሊቱ መጨረሻዎችም እነሱ አላህን ይለምናሉ። ሱራ ዛሪያት 17 እና 18። ሌሎችንም አገኘ። እነዚያ በድሎትም ሆነ በችግር ለሚለግሱ ንዴትንም የሚወጡ የሆኑ ለሰዎችም ይቅር የሚሉ አላህ መልካም ሰሪዎችን ይወዳል። ሱራ ኢምራን 134። በተጨማሪም ሌሎችንም አስተዋለ። በእነርሱ ላይ ችግር ቢኖርባቸውም ሌሎችን ከነፍሳቸው ያስቀድማሉ። ከነፍሳቸው ንፍገት የተጠበቁ እነዚያ እነርሱ የተሳካላቸው ናቸው። ሱራ አልሐሽር 9። አሁንም ሌላ አይነት አገኘ። እነዚያ ትላልቅ ኃጢአቶችንና ጸያፍ ነገሮችን የሚርቁ በተቆጡ ጊዜም ይቅር የሚሉ። ሱራ ነጅም 32። አህነፍ በመተናነስ እንዲህ አለ፣ ጌታዬ ሆይ ራሴን ከነዚህ ውስጥ አላውቅም። በመቀጠልም እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበሩ። ሱራ ሷፋት 35 የሚለውን አንቀጽ አገኘ። ሰቀር ወይም የጀሃነም እሳት ውስጥ ምን አስገባችሁ? አልሙደሲር 42 የሚባሉትን አገኘ። ጌታዬ ሆይ ከነኛ አይነቶቹ በአንተ እጠበቃለሁ በማለት ተማጸነ። በመጨረሻም አህነፍ ሌሎችም በኃጢአቶቻቸው የተናዘዙ መልካም ስራንና መጥፎ ስራን ይቀላቀሉ አሉ። አላህ ከነርሱ ንስሐቸውን ሊቀበል ይከጅላል። አላህ ማህሪ አዛኝ ነውና። ሱራ ተውባ 102 ከሚለው የቁርአን አንቀጽ ላይ ደረሰ። በዚህ ጊዜ አህነፍ ፈጠን በማለት ጌታዬ ሆይ አሁን ራሴን አገኘሁ፣ እኔ ከነኝህ ውስጥ ነኝ አለ። አህነፍ እንዲህ ራሱን ገመገመ። እኛስ በቁርአን አንቀጾች ራሳችንን የምንገመግምበት ጊዜ የደረሰ አይመስላችሁምን?